የርኩስ መንፈስ የሚለውን ነገር አምኖ ተቀብሏል። እንደኔ በክርስቶስ ያለ ግን የርኩስ መንፈስን ስራ የሚቃወም እንጂ የርኩስ መንፈስን ስራ የሚቀበል አይደለም። ይሁን ይማኛል አላስጨርስ አለ። ችግሩ ይሄ ጥያቄ ምንድነው? አልጨረሰም። ሳሙኤል ይሁን አይሁን እኔ ከርኩስ መንፈስ አልቀበልም። እኔ ግን እርኩስ መንፈስ ነው እርኩስ መንፈስ አይታ እሷ እቺ መናፍስቷ ያየችውን አልቀበልም አልኩ። ነጭ እሷ ጠንቋይ አንተ ተቀበል ጠንቋይ ናት። አንተ መቼ ነው መተቀበል መንፈስ ነው ወይ? ይሄም ሰውዬ በመጀመሪያ ደረጃ በክርስቶስ የሚያምን ነው ወይ? ይቅርታ ቆይ አንዴ ይሄን መልስ። ሳኦል በእግዚአብሔር የሚያምን ነው ወይስ አይደለም? ቴንኪው። ሳኦል እግዚአብሔር አልሰማ ስላለው ነቢይ ስለሌለ ተባረክ። ስማኝ አዳምጠኝ። ነቢይ ስለሌለ ሳኦልን ደግሞ እግዚአብሔር የሚሰማው በማ ስለነበረ በሳሙኤል ስለነበረ ሳሙኤል ደግሞ ምን ስለሆነ ስለሞተ ገባ። ነገር ግን የሞተው ሳሙኤል እውነተኛ ሆኖ ከሳኦል ጋር አውርቷል አላወራም? የመጣበት ኬዝ ሳይሆን አውርቷል አላወራም? መጽሐፍ ቅዱስ ይላል የምትቀበሉት ነገር መንፈሱን መርምሩ ይላል። አየህ ችግር ይሄ ነው። አንተ መንፈሱን አትመረምርም። በጠንቋይ የመጣን አምኖ ነው እዚህ ጋር የሚከራከር። ከፈለግ ሰው አስገባ። እርግጠኛ ሁንና ሳሙኤል እውነተኛ ነው አይደለም? ሳሙኤልማ በእግዚአብሔር የታመነ መልካም ልዩ ነው። ሳሙኤል እውነተኛ ነው። መናፍስቷ አውሬ ናት እያሉ መናፍስቷ ነው የምናወራው። የመጣው ሳሙኤል ግን እውነተኛ ነው እውነተኛ አይደለም? የመጣው ሳሙኤል ኮመንት አታምም የሚላክ ኮመንት ጋር ነው ያየሁት። እኔ መጽሐፍ ቅዱስ ላነበብሽ ነው እዚህ ጋር ምን ኮመንት ነው? አንተ ነህ እንጂ በስንት ኮመንት አይደል እንዴ እንት ያመጣ ምን ነው የምታወራው? ኧረ ጥቅስ ማን ይበልጣለሁ? አንተ አታውቀውም። አባቱ ሳሙኤል እውነተኛ ነው እውነተኛ አይደለም? የመጣው ሳሙኤል የትኛው ላንበው? አልጨረስኩም አንብቤ። አስቆምከኝ እኮ በየት በኩል አለ? እንጥል ላይ እየቆምክ እሺ። ምን አለ? ከዛ በኋላ ምን አለ? እርሱም መልኩ ምን አይነት ነው አላት። ይሄ የሚላት እግዚአብሔርን የማያመልከው ሰው ነው። ከመናፍስቷ ጋር ነው የሚያወራው። መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም አዎ አንብበው አልከኝ፣ እያነበብኩልህ ነው። ካቆምንበት ለማንበብ የቆምንበትን ሪቪው አድርጌ ነው የሚሄደው። ከዛ እርሷም ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም አጎነበሰ፣ በምድር ላይ እጅ ነሳ። ሳሙኤል ሳኦልን ለምን አወከኝ? ለምንስ አስነሳኸኝ አለው። ሳኦልም መልሶ ፍልስጤማውያንን ይወጉኛልና እጅግ ተጨንቄአለሁ። እግዚአብሔር ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታሳውቀኝ ዘንድ ጠራው አለው። ሳሙኤል አለ፣ እግዚአብሔር ከራቀ ጠላትም ከሆንክ ለምን ትጠይቀኛለህ አለው። ስለዚህ እግዚአብሔር በቃሌ እንደተናገረ አድርጓል። እግዚአብሔር መንግስትን ከእጅህ ነጥቆ ለጎረቤት ለዳዊት ሰጥቶታል። የእግዚአብሔር ቃል አልሰማህምና በአማሌቅም ላይ ታላቅ የሆነ ቁጣን አላደረግምና ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል። በጣም ታዲያ የቱ ቦታ ነው? እኔ ነኝ አይደለሁ ያነበብኩት? ይሄ ሳሙኤል እውነተኛ ሳሙኤል ነው አይደለም? ከዛ በኋላ የምንቀጥለው ትክክለኛ ሳሙኤል ነው። ትክክለኛ። ስለዚህ ትክክለኛው ሳሙኤል ከሞት ተነስቶ በምድር ላይ ያለውን ሳኦልን አዋርቶታል። ትክክለኛው ሳሙኤል ለምን አስነሳሽኝ አላት።
ቆይ ስላስደሳቸው አይደለም ዋናው እናንተ ቆይ ዮኒ አዳምጠኝ እኔ መች እኔ አይደል ያነበብኩት እኔ አይደል ማብራሪያ የምሰጠው ወዴት ነው የምትሮጠው እንዴት ብዬ ላውራ በጌታ በኢየሱስ ክርስቶስ ስም ዮኒ አንዴ እንዴት ላውራ ኖ አትችልም የኔ ተራ ስለሆነ እኔ የማነበው በጠንቋይ እየመጣን ነው እሱ የተቀበለው አንድ ደቂቃ አዋራኝ አታወራም እኔ ባነበብኩት አንተ አታወራም የት ልትሄድ እኔ ነኝ ማወራው ይሄው እስቲ ንገሩት የኦርቶዶክስ ወንድምና እህቶች እባካችሁ ዝም በል የዮኒ ማኛ ተራ ነው ያንብብ በሉት እስቲ በጌታ እሺ አዳምጠኝ የመጣው ሳሙኤል የመጣው ከሞት ተነስቶ ያው በምድር ላይ ያለውን ሳኦልን ያናገረው ሳሙኤል እውነተኛ ነው እውነተኛ አይደለም ይሄን መልስልኝና ቀጥል እውነተኛ ነው እውነተኛ አይደለም እኔ ከጠየቀኝ አሁን አየ እንዲያውም እግዚአብሔር ይባረክ እንዳስተውል አደረገኝ። እንዳስተውል ያደረገኝ ምን እንደሆነ ታውቃለህ? በመጀመሪያ ደረጃ በርኩስ አናፍስቱ ነፍሳት ውስጥ በርኩስ መንፈስ ውስጥ እነ ሳሙኤልን ማግኘት አትችልም። ሲፈጠር ሲጀመር ማኔ ተባረክልኝ። ስለዚህ ይሄ የሚያደርገው ምንድን ነው? ይሄ የመጣው ማን ነው? ተባረክ። የመጣው እርኩስ መንፈስ ያለው መንፈስ ነው የመጣው። እንዴት ልነግርህ ነው። አዎ መሳቅ ትችላለህ፣ ማጋለጥ ትችላለህ፣ የፈለግከው ማለት ትችላለህ። ለመሰለ እርኩስ መንፈስ ካለው አማሌቅን አጥፋልኝ ያለው እርኩስ መንፈስ አይደለም። እውነተኛ የሆነው ሳሙኤል ነው። አማሌቅን አጥፋልኝ ብሎት እግዚአብሔር የተናገረው አማሌቅን ያንን ታሪክ ነው ድጋሚ የደገመለት። ያንን ታሪክ እውነተኛ ሳሙኤል ባይሆን ኖሮ ይሄ መናፍስት ቢሆን ኖሮ ሳኦልን የሚያሳስት ከእግዚአብሔር የሚያጎድል ሰው መሆን ነበረበት። ስለ አማሌቅ የተናገረው አንደኛ ሳሙኤል ምዕራፍ 2 ላይ እኔ ማውራት ስለማልችል ይመቸው ለብቻው ነው ታወራለህ። እውነተኛ ሳሙኤል መሆኑን ምስክሩ ማን ነው? ምስክሩ አንደኛ የእግዚአብሔርን ሐሳብ እየነገረው ነው። ምን እያለው? መንግስትን ከአንተ ላይ ነጥቄሃለሁ እያለው ነው። የእግዚአብሔርን ሐሳብ ሰይጣን አንድ ቀንም የእግዚአብሔርን ሐሳብ በትክክል ተናግሮ አያውቅም። እውነተኛ ሳሙኤል ስለሆነ ስሙ አያውቅም። ሰይጣን ይኸው ስሙት እነሱ ብቻ አሳሳት የውሸት አባት እኮ ነው ያለው። ኢየሱስ እኮ ሰይጣንን አንተ የውሸት አባት ነው ያለው። ገባ? የውሸት አባት ነው ያለው። ስሙት በደምብ የእኔ ጥቅስ ስላለኝ ነው። እኔ መጽሐፍ ቅዱስን ስለማነብ እኛ ሳሙኤል ኖ የትም መሄድ አይቻልም። አባ ኖ ዝም ብለህ ዘፍነህማ መሄድ አትችልም። ኖ ይሄን ልናገርና ከዛ ትቀጥላለህ። እኛ ኦርቶዶክሳውያን እዚህ አንደኛ ሳሙኤል ምዕራፍ 28 ላይ ሳሙኤል የመጣበት መንገድ ትክክል ነው ብለን ባንቀበልም የመጣው ሳሙኤል ግን ትክክል ነው። እኛ ኦርቶዶክሳውያን አልበል እኔ ሳሙኤል የመጣበት መንገድ ትክክል ነው ብዬ ባልቀበልም የመጣው ሳሙኤል ግን ትክክል ነው ብዬ ነው የምቀበለው። ለምንድን ነው የምቀበለው መሰላችሁ? የመጣው ሳሙኤል ትክክል መሆኑን የሚያሳየው የተናገራቸው መልእክቶች ነው። መልእክቶቹ የእግዚአብሔር ሐሳብ ያለባቸው ናቸው። ሰይጣን አንድ ቀንም የእግዚአብሔር ሐሳብ ያለበትን መልእክት ለሰዎች ተናግሮ አያውቅም። ስሙልኝ፣ ደጋግመህ በለው አንዴ። ምንድን ያለው ሰይጣን? ምን ብሎ አያውቅም? አንዴ ድገመው፣ አደራ ድገመው። ሰይጣን ምን ብሎ አያውቅም? ሰይጣን ምን ብሎ አያውቅም? ሰይጣን የእግዚአብሔር አገልጋይ ነው እንዴ? ግራ ገባኸኝ እኮ አሁን። ግራ አይ አንተ ያልከውን ነው የምትደግምልኝ። ችግር የለውም። አንተ ያልከውን ድገመው ነው ያልኩ። የሆነ ቦታ አሁን ለምሳሌ ያክል መጽሐፍ ቅዱስ ላይ ሰይጣን የእግዚአብሔርን የሆነውን ሐሳብ ምናልባት ተናግሮ ሊሆን ይችላል። በአንተ አረዳል አያውቅም አላልክም? እንዲያው ነገር ግን ይሄኛው ሳሙኤል ግን አሁን አያውቅም ብለኛል ነበር። ውሸተኛ ነው የምትለኝ ከሆነ ማስረጃ አንተ ጨርሻለሁ። ተባረክልኝ። ይኸውላችሁ ይሄን ነው ደስ የሚለኝ ነገር። እኔ መጽሐፍ ቅዱስን ስለማነብ እግዚአብሔር ረድቶኛል። የሐዋርያት ሥራ ምዕራፍ 16ን ላንብላችሁ ምን እንደሚል ከቁጥር ናና አሳየኝ አልከኝ። ላሳየህ እኮ ነው።
አንደኛ ዜና ምዕራፍ 28 አያቅም አልከኛ። ቆይ አያቅም ብለኝ። ኧረ ላብራራበት። እውነተኛ ነው አይደለም? በመናፍስት እንደሚነገር አንደኛ ሳሙኤል ምዕራፍ 28 ያለው ሳሙኤል አይደለም? እውነተኛ ነው አይደለም? አጭርና ግልጽ። በጣም አጭርና ግልጽ። በጣም ጥሩ። እንግዲህ አብራችሁ ትሰሙልኛላችሁ። መስማትም ባይፈልግ ይሰማዋል። አይዛችሁ መስማትም ባይፈልግ ቆይ እውነተኛ ነው እውነተኛ አይደለም በልና ከዛ በኋላ መቀጠል ትችላለህ። የሐዋርያት ሥራ ምዕራፍ 16 ቁጥር 14ን አነበዋለሁ። ምን ይላል? ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የምትባል ይላል። እሱ እናድርገውና ቆይ አይዞ አየህ፣ ችሎታዬን አየሁ አይደለ? ችሎታዬን አየሁ። እሺ ችግር የለውም። እዛ ጋ ማን ነው? እዛ ጋ አያችሁ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ይኸውላችሁ ምን እንደሚል እውነተኛ ምን እንደሚል መጽሐፍ ቅዱስን ይሁት። እንግዲህ ማምላክ ምስክሬ በነቢያት ያልተነገረውም ጠንቋይ ነገረ እያለ ነው ደም የሚያው። እሺ ላንብበው፣ ምን አና ላንብበው። እሺ ምን አለ? የሐዋርያት ሥራ ምዕራፍ 16 ቁጥር 18 ላይ ምን ይላል? ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወትር ይቅርታ ከ16 ጀምሮ ላንብብ 16 ወደ ጸሎት ስፍራ የሐዋርያት ሥራ 16 ምዕራፍ 16 ቁጥር 16 ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ ያለባት ስሙ፣ የሟርተኝነት መንፈስ ያለባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። አየህ፣ መናፍስት አለባት። ገንዘብ እየጠነቆለች ታመጣለች፣ ሁሉን ታደርጋለች። ምን እያለች ነው እውነቱን የተናገረችው? አያችሁ፣ አታላይ ናት፣ አጭበርባሪ ናት፣ የርኩስ መንፈስ ነው ያለባት። ምን አለ? የምን ታመጣለህ ብላ ትጮህ ነበራል። ከዛ ምን አለ? ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ ጳውሎስ ምን አለና ጳውሎስ ግን ተቸገረና፣ እንደውም አንደኛው ትርጉም ላይ ምን ይላል? በመንፈሱ ታውኮ ይላል። ቀጥል። ጥሩ። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚህ ሰዓት ወጣ። አየህ፣ መጀመሪያ ምን ያገናኘዋል? ልመልስ ምንድን ነው? ትርፏን የምታስገኝ ናት፣ ጠንቋይ ናት። የተናገረችው ስለ እነሱ ምንም ስህተት የለበት። ምን እያለች ነው? የእግዚአብሔርን መንገድ የሚያሳዩአችሁ የእግዚአብሔር አገልጋዮች ባሪያዎች እነዚህ ናቸው እያለች እየተናገረች ነው። መንፈሱ ግን የፈለገው እነሱን ማሳሰር፣ እነሱን ማስደብደብ፣ እነሱን ወህኒ ቤት ማስከተት ነው መንፈሱ የፈለገው። አንተ አልክ፣ እኔ አይደለሁም። ይኸው መጽሐፍ ቅዱሱ እናነበዋለን። እንደዛ ይላል፣ እዛ ጋር ይላል። በጣም ጥሩ አይልም? ይላል። እስቲ እናነብ። አንደኛ ነገር ይላል አይልም አልከኝ አይደል? እኔ ልመለስ ጠየቅከኝ። ከጠየቅክ እኔ መመለስ እዛው ላይ የትም አንሄድም። ያራድዬ ይሄ መንፈስ ምን ካለ በኋላ ነው ግን ከዛ ይኸውልህ መንፈሱ ወጣ። ምን አለ? መንፈሱ ወጣ። ተባረክ። ስለዚህ መንፈሱ ኧረ ልጨርስ። ጠየቅከኝ። እኔ ማብራሪያ እሰጣለሁ። ችግር ማብራሪያ እሰጣለሁ። መልስ አለኛ ጋር አብሽር። ፎሎ አርጉኝ። እሺ ጋይስ ፎሎ አርጉኝ። በሆነ ፎሎ ያነሳችሁ ፎሎ ያርጉኝ። እጠቅማቸዋለሁ፣ ማርያምን እጠቅማቸዋለሁ። የሆነ በነጸጋዬ የዩቱብ ለቀማ አይምሯችሁን እንትን ያላችሁ ሰዎች ማርያምን ፎሎ አርጉኝ። ጌታን የዩቱብ የቤተክርስቲያን ተቃዋሚ ነው። እኔ ከዚህ በኋላ ጸጋዬ ኦርቶዶክስ ነው አልለውም። ኦርቶዶክስ ነው አልለውም። ያለ መረጃ፣ ያለ ማስረጃ፣ ያለ ቲተር፣ ያለ ማህተብ እንዴት አደባባይ ቤተክርስቲያንን ሌላ ታሪክ ላይ ገባ። እሺ ቀጥል። ተባረክ። እሺ
ከዛ አለው በዛ ሰዓት ወጣ ይላል። በጌታ በክርስቶስ ስም አዝዣለሁ አለ። በማንም በሌላ አይታዘዝም፣ በኢየሱስ ክርስቶስ ስም ነው ርኩስ መንፈስ የሚወጣው። አዝዣለሁ አለው። በሌላ የምታስወጡ ስላላችሁ ብዬ ነው። በዚህም ሰዓት ወጣ። ጌቶቿም ይላል መንፈሱ ዝም ብሎ አይደለም፣ ስራ አለው። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎች አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸው እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ። ያልተፈቀደ ኢየሱስ ጌታ ነው ያሉት፣ ሌላ ነገር የለም። ወጣ ሌላ ነገር ውስጥ ገባ። ህዝቡም አብረው ተነሱባቸው። አይፈለገችው አያችሁ። ቆይ እኔ ነቅዬ እወጣለሁ። ጌታ ኢየሱስ ምስክር እንደሚያገናኘው ልነግርህ ነው። ላንበው አይደል? ይኸውልህ ከሳሙኤል 28 ጋር አገናኝልኝ። ይሄንን ላገናኝልህ እኮ ነው። ከዛ ምንድን ነው ህዝቡም አብረው ተነሱባቸው፣ ገዢዎቹንም ልብሳቸውን ገፍተው በበትር መቷቸው ዘንድ አዘዙ። ተደበደቡ። ከዛ እስር ቤት ተጣሉ ምናምን። ከዛ በኋላ አሁን እዚህ ጋር ስናወራ የሉቃስ ወንጌል ምዕራፍ 16ን ማንበብ ትችላላችሁ። ቆይ እዚህ ጋር ያለውን እርኩስ መንፈስ ቅድም ላልከው አይዞ፣ ቅድም እርኩስ መንፈስ የጌታን ነገር መናገር አይችልም፣ እውነት ሊናገር አይችልም አልከኝ። ይናገራል። ስለ እነዚህ የተናገረችው ይቺ ጠንቋይ ስለ ጳውሎስና ሲላስ የተናገረችው እውነተኛ ንግግር ነው። ግን የተናገረችው እነሱ ግን ምን ሆኑ? የተናገረችው እነሱ ታወቁ አይደለ? ሌላ ውስጥ አንግባ። እዚህ ጋር ሳሙኤል እውነተኛ መልእክት ለሳኦል ሲነግረው ሳኦል አልታወቀም። እዚህ ጋር ሐዋርያ ስራ ላይ ያለችው ጠንቋይ ግን እነዚህ የእግዚአብሔር ልጆች ናቸው፣ አገልጋዮች ናቸው ብላ ስትናገር ዞር ብሎ አይቶ ነው የሚለው። ካያት በኋላ በመንፈሱ ታወቅ ይላል አንደኛው ትርጉም ላይ። አንተ ላይ ደግሞ ተጨነቅ ይላል። በመንፈሱ ታውቆ በጌታ በኢየሱስ ስም ብሎ ገስጾ አስወጣ ይላል። ገባርለ ታወቅ ይላል። ሳኦል ግን አልታወቅም። እውነተኛ መልእክት ሳኦል ከማን ነው? አልታወቅም። እሱ ጋር ምነግርህ ምን መሰል ሳሙኤልን ምን ያደረግ መሰል? አዳምጠኛ። አፌ ላይ ለምን ትቀመጣለህ? እኔን ትጮብኛለህ፣ አንተ ግን አፌ ላይ ትቀመጣለህ። ሳሙኤል እውነተኛ ስለሆነና አማሌቅ አንደኛ ሳሙኤል ምዕራፍ 2 ላይ አማሌቅን አጥፋልኝ ብሎ እግዚአብሔር በሳሙኤል በኩል አልፎ በሕይወት እያለ ሳሙኤል በሕይወት እያለ ለሳኦል ነግሮት ነበረ። ሲሞትም ተመልሶ ሕያው ሆኖ ሲመጣ ከሳኦል ጋር ሲገናኝ ነው ደግሞ ያ አስቀድሞ የነገረውን ነገር ነው የነገረው። ሐሰት አልነገረውም። በመንፈሱም ሳኦል አልታወቀም፣ አልተጨነቀም። ገባ? አልታወቀም፣ አልተጨነቀም። እናንብበው። አልታወቀም፣ አልተጨነቀም። ምን ይላል? እንደዚህ ይላል። እሺ እግዚአብሔርም በቃሌ እንደተናገረ አለው። በቃሌ እንደተናገረ አድርጓል። እግዚአብሔር መንግስትን ከእጅ ነጥቆ ለጎረቤት ለዳዊት ሰጥቷል። ይሄ እውነት ነው፣ ሰጥቶታል። ለምን? ዳዊት ሳኦል እያለ ነው ምዕራፍ 17 ላይ ምን ያለው? የተቀባው። ኦኬ። እግዚአብሔርም የእግዚአብሔርን ቃል አልሰማህምና። አየህ፣ ይሄ ሳሙኤል ነው እንግዲህ የተነሳው። ሳሙኤል ምን እያለው ነው? የእግዚአብሔርን ቃል አልሰማህምና በአማሌቅ ላይ ታላቅ የሆነ ቁጣውን አላደረግምና፣ ስለዚህ ዛሬ እግዚአብሔር ይህንን አድርጎብሃል። ከዛስ እግዚአብሔር እስራኤል ከአንተ በፍልስጤማውያን እጅ አሳልፎ ይሰጣል። ነገም አንተና ልጆች ስማ ይህን ትንቢት ነገ አንተና ልጆች ከኔ ጋር ትሆናላችሁ አለው። አንተና ልጆች ከኔ ጋር ትሆናላችሁ አለው። ምን ማለት ነው? ከፍልስጤማውያን ጋር ስትዋጋ ከሞት በኋላ ወደ እኔ ትመጣለህ እያለው ነው። ይሄ የሚናገረው ማን ነው? እውነተኛ የሆነው ሳሙኤል ነው። ሳኦል በዚህ ሰዓት ላይ ምን አላለም? አልሞተም። መቼ ነው የሚሞተው? በጦርነት። በምን ጦርነት? በፍልስጤማውያን ጦርነት።
ገባ? በጦር ተወግቶ ሳኦል ይሞታል። እነ ዮናታን እዛ ቦታ ላይ ይሞታሉ። ልጆቹና ሳኦል ወደ እኔ ትመጣላችሁ ብሎ እንደነገረው አንደኛ ሳሙኤል 28 ላይ እንደዛ ነው የሆነው። ሳኦልም አለ ስማ፣ እዚህ ጋር አልገሰጸውም። አንተ አጋንንት ምናምን አላለውም እንደነ ፖልና እንደነ ጴጥሮስ። ሳኦልም በዛን ጊዜ በቁመቱ ስማ፣ እዚህ ጋር በዛን ጊዜ በቁመቱ ሙሉ በምድር ላይ ወደቀ ይላል። ለምን ወደቀ? የሰማው መልእክት እውነት ስለሆነ አየህ፣ ወደቀ ይላል። ከዛስ ከሳሙኤል ቃል የተነሳ እጅግ ፈራ ይላል። ከማ ቃል የተነሳ? ከሳሙኤል ቃል የተነሳ እጅግ ፈራ። በዚያን ቀን ሁሉ በዛም ሌሊት ሁሉ እንጀራ አልበላም፣ ኃይልም አልቀረለትም አለ። አየህ፣ ሳሙኤል እውነተኛ ስለሆነ ሳኦል ምን አላለም? አልታወከም። አንተ ሰይጣን አጋንንት ነህ፣ አንተን አልሰማህም አላለውም። ትክክለኛ መልእክት ስለነገረው ተቀበለው። ስለዚህ እኛ ከምድር በሞት የተለዩንን ቅዱሳንን እግዚአብሔር ስለኛ ብሎ ወደ ምድር ልኮ ከኛ ጋር ያገናኛቸዋል። 4 ነጥብ። አጨብጭብ ኦርቶዶክሳዊ፣ ከስራ ያላቸው ኦርቶዶክሳውያን አጨብጭቡ። እኛ ቅዱሳን ለዚህ ነው እግዚአብሔር እየላካቸው ከእኛ ጋር የሚገናኙት። እሺ፣ መጽሐፍ ቅዱሳዊ ነው። ጨርሻለሁ ወንድሜ። እና አታቋርጠኝም ወይስ ታቋርጠኛል? ሚዩት። ኦኬ፣ ጨረስክ አይደለ? እንግዲህ እንደምታዩት በመጀመሪያ መጽሐፍ ቅዱሱ እንደሚናገረው ከእግዚአብሔር የራቀ የሚያምነው የነበረ ማንን ነው የሚያምነው የነበረው? በሳሙኤል በኩል ሁሉ ነገር የሚደረግ ሳሙኤል ያለፈ ግን እንደ ምልክት የፈለገው ከእግዚአብሔር ማን የራቀው? ሳኦል ርቋል። የት ነው ሄደው? ወደ እግዚአብሔር እንኳን አልመጣም። በሚያሳፍር ሁኔታ ሳኦል ወደ እግዚአብሔር እንኳን አልሄደም። የሄደው ወደ ርኩስ መንፈስ ነው ሄደው። እግዚአብሔር በየትም በኩል መገለጥ እንደሚችል የእግዚአብሔር ስራን እነሱ ሰው ላይ ነው ፎከስ የሚያደርጉት። እኛ ፎከስ የምናደርገው እግዚአብሔር አምላክ ላይ ነው። ልዩነታችን የሰማይና የምድር እንደሆነ የምታውቀው እኛ ፎከሳችን እግዚአብሔር፣ እሱ ፎከስ የሚያደርገው ምን ላይ? ሰው ላይ። ሳሙኤል ምንም ማድረግ እንደማይችል እሱም ያውቀዋል፣ ደሜም ያውቀዋል። አሁን ለክርክር ነው እንጂ ምንም ማድረግ እንደማይችል ሳሙኤል ያውቃል። ሳሙኤልን በጠንቋይ በኩል ቤት ሄዶ ነው እግዚአብሔርን መጠየቅ ሲችል፣ በጠንቋይ ቤት ሄዶ የርኩስ መንፈስን ጠይቆ ሳሙኤልን አስመጥቶ ምን አረገልኝ? እንደው ለመናገር እንኳን አይቀፋቸውም ለመናገር። በርኩስ መንፈስ የመጣን መንፈስ እንኳን ተቀብለውታል። this is how sad it is። በእግዚአብሔርን ጸሎት አድርጎ በእግዚአብሔር በኩል ሄዶ ሳኦል እግዚአብሔርን አግኝቶ ቢያደርገው ኖሮ ይሄንን ነገር ምን ትሉታላችሁ? ይነዋት እግዚአብሔር ይችላል ትላለ። አሁን ምን ለማለት ነው? በሳሙኤል ላይ ሌሎችም ቅዱሳን ኖች እኛን ያማልዱናል ብሎ ለማለት በጠንቋይ በኩል እነሱም ሊሄዱ ነው ማለት ነው። ነገ ጠንቋይ ቤት ሄዱና አይ እኔ ፍላጎቴ እንትን ስላለብኝ ቅዱስን ከጠንቋይ ቤት ጥሩልኝና በሱ መንገዱ ሄደን ምን እናደርጋለን? እግዚአብሔር ይገለጽልኛል፣ ትንቢት ይነገረኛል ብለው ይመጣሉ። ይሄን እንደ ምክንያት ማቅረቡ ራሱ እጅግ እጅግ ያሳዝናል። ጌታ መስክር እችንማ ልበላት። አይተናነቅ፣ ተቀበል። እኔ እኮ ያልከውን በሙሉ ተቀበልኩኝ። ጌታ ኢየሱስ ያልከውን እኮ ተቀበልኩ። ሚውት አድርጌ ቅድም ነግሬ ነበረ። ሳሙኤል የመጣበት መንገድ ሳሙኤል ሚውት ማድረግ አይችልም። ከአንድ ደቂቃ በላይ ብራዘር፣ ከአንድ ደቂቃ በላይ ሚውት ማድረግ አይችልም። ሳኦል እንዲመጣ ያደረገበት መንገድ ትክክል ባይሆንም በርኩስ መንፈስ የተጠራን ጥሪ ላላዳምጥም። የኔ ተራ ነው፣ በእኔ ተራ ነው የምታጓራ። ሳሙኤል የመጣበት መንገድ በእኔ ተራ መጮህማ የመጣው ሳሙኤል ግን አሁንም የምነግርህ የመጣው ሳሙኤል የመጣው እንትና ሹሉቃ ምናምን እኔ አይመለከተኝ።
ሹሉቃንም ጥረው አዶን ኬር። እኔ መንፈሱ እርኩስ መንፈስ አምጥቶት በርኩስ መንፈስ ተገልጧል አማልዶኛል ብሎ ሲል አንድ ሰው መጠየቅ አለብን። የእግዚአብሔር መንፈስ ነው እዛ ጋር የተገለጠው ወይስ የዲያብሎስ መንፈስ ነው የተገለጠው? የተገለጠ የዲያብሎስ መንፈስ ነው። በዲያብሎስ መንፈስ በዲያብሎስ መንፈስ የተገለጠውን አምኜበታለሁ እያለ ወንድማችን እየተናገረ ነው ያ ቃል ለምን እንደሆነ ልንገረ ለምን እንደሆነ ልንገረ። አይ በቃ አሁን አቅቷል። ከአቃተ ልናገር ከአቃተ ልናገር ልናገር አልጨረስኩም። ፕሊስ አልጨረስኩም። ሌላ ፖለቲካ ኖ ፖለቲካ ሁለተኛ ቆሮንቶስ ምዕራፍ 5 አልጨረስኩም። ኧረ በሕግ አምላክ ሳሙኤል እውነተኛ ነው። ሳሙኤልን ቶ እኔ ላውራ ላውራበት ይኸውልህ ሲጮህ እውነተኛ ነው እውነተኛ አይደለም ይጮህብኝ አይደለም እውነተኛ ነው እውነተኛ ልናገር አይዞህ እኮ አንተ ሴትዮዋ ላይ ተዘበዘብ ሴትዮዋ ቀረች እኮ አሁን ስለ ሳሙኤል እያወራን ሴትዮዋ ላይ ተዘበዘብ። ኧረ ላውራ አንተን አስወራው ሚውት አድርጌ አውራና ተላቀቅ። እሺ ቴንኪው። ይኸውላችሁ እዚህ ያላችሁ ኦርቶዶክሳውያን ሩን አያችሁ አይደል? በእኔ ተራ ላይ ሁሌ ካላወራው የሚል መናፍስት አለበት። ጌታ ምስክሬ መናፍስት አለበት። የእኔ ተራ ነው ሚውት አድርጌ አዳምጣለሁ አልከኝ። ለምን አታዳምጠኝ? አንዳንዴ ቃሽ ከዚህ በኋላ ለምንድን ነው ከዚህ በኋላ የምትለኝ? አንተ ጥግ ድረስ ስታወራ እኔ አስቆምኩ? አጨብጭቡ የኦርቶዶክስ ልጆች ጨርሻለሁ ካልከኝ መቼ አስወራኝ? ኧረ በጌታ ስም እኔ ፍላጎቴ እኮ ሳሙኤል እሺ ሳሙኤልን እሺ እኔ ላውራ። ተባረክ እባክህ ሚውት አድርግልኝ። አጭር ነው የማወራው። ጌታ ምስክሬ አጭር ነው የማወራው። ሴትዮዋ ላይ ከሆንክ ግን አሁንም ሴትዮዋ የለችም ሄደች እኮ እሷ ሄደች እኮ። ሳሙኤል ጋር ነው የምንመጣው። ሳሙኤል የተነገረው ነገር እውነት መሆኑን ሲያውቅ አለ። ለምን ሳሙኤል እኮ ያውቃል ዙፋኑ እንደተወሰደበት ሁሉ ነገር እንደተወሰደበት ያውቃል። ለማረጋገጥ ነው የመጣው። ያውቃል እኮ ጠንቋይ ጋር ሄደው ጠንቋይ ቤት ሄደው ይሄ ነገር እንደሆነ ሳኦል ያውቃል። ሙሉ ነገሩን ያውቃል። እያወቀ እውነቱን ሲነግረው ወደቀ ይላል። አየህ፣ እያወቀ ሌላ ማረጋገጫ ነበር የሚፈልገው። ዳዊት እንደወሰደው ያውቃል። የእሱን ዙፋን የእሱ ነገሮች በሙሉ እንደተበላሸ ያውቃል። ለምንድን የተበላሸበት? ከእግዚአብሔር ስላልሆነ እግዚአብሔር ያለውን ባለማድረጉ ሙሉ እንደተበላሸበት ያውቃል። ያንን እውነተኛ ነገር ሳሙኤል ሲነግረው ወደቀ። ስለዚህ እያወቀ ድጋሚ ለቼክ ነው ቼክ ማርክ ለማድረግ ነው የመጣው። ቼክ ማርክ ጠንቋይ ቤት ሄዶ እያወቀ የማያውቀውን ነገር ጠንቋይ አልተነገረውም። የሚያውቀውን ነገር ነው ሳሙኤል የተናገረው። የሚያውቀውን ነገር ነገረው። ይህንን ነው ወንድማችን ምን እያለ የሚያመጣው። የማያውቀውን ነገር ተናግሯል። እዚህ ጋር መልስ አምጣ። የሚያውቀውን ነው የተነገረው። ዙፋኑ እንደተወሰደበት ሁሉ ነገር እንደተወሰደበት የሚያውቀውን ጠንቋይዋ አረጋገጠችለት። ማንን ጠርታ? ሳሙኤልን ጠርታ እራሱን ደገመለት። አዲስ ነገር ቢነግረው ኖሮ አዲስ ቢሆን ኖሮ አዎ እውነትም ቅዱሳን በዚህ ወጥተው ከላይ መጥተው እንዲያርገው ይባላል። ስለዚህ ይሄንን ነገር ነው በዚህ የሚሸወዱት። የሚያውቁትን ነገር ማረጋገጫ ጠንቋይ ቤት የሚሄዱት አንዳንድ ሰዎች። ለዛ ጨርሻለሁ። የፈለግከው ማውራት ትችላለህ። ቴንኪው። አሁንም ወንድማችን እየመለሰ አይደለም፣ መልሱን ሸሽቶታል። እኛ አሁንም መጽሐፍ ቅዱስ ላይ አንደኛ ሳሙኤል ምዕራፍ 28 ሳሙኤል የመጣበት መንገድ ሳሙኤልን የጠራበት መንገድ ትክክል ነው ብለን ባንቀበልም የመጣው ሳሙኤል ግን ሳኦልን ሊገናኘው የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። እውነተኛ ሳሙኤል መሆኑን የምታውቁት በምንድን ነው? ለሳኦል በነገረው መረጃ። ገባችሁ? ለሳኦል በነገረው መረጃ፣ ለሳኦል በነገረው ማንኛውም ነገር፣ እንደገናም ደግሞ በነገረው ትንቢት ሳይቀር ነግሮታል። ምን እንደሚል ፍልስጤማውያን እንደሚገሉት ነግሮታል። ስለዚህ የመጣው ሳሙኤል እውነተኛ ሳሙኤል ነው። የመጣበት መንገድ ግን ትክክል ነው ብለን እኛ አንቀበልም።
የመጣው ዋናው ግን ምንድነው? እኔ አሁን እኛ አይደለም ኦርቶዶክሳውያን አይደለም፣ ግን ትምህርትም ስለሆነ እንናገራለን። እኛ ኦርቶዶክሳውያን ለምሳሌ በሰማይ ያሉ አባቶቻችንን ጸሎታቸው፣ ምልጃቸው፣ ልመናቸው የሚደርሰን ሳሙኤል ለሳኦል በተገለጠለት መንገድ መልኩ ነው የሚደርሰን። እኛ ጠንቋይ ጋር አንሄድም። ቀጥታ በተሰጠን ጸጋ ድንግል ማርያም ሆይ አቡነ ገብረ መንፈስ ቅዱስ ሆይ ብለን ብንጸልይ ማለት ነው። ወደ እነሱ ብንጸልይ አስታርቁን፣ አማልዱን ብለን ብንጸልይ እንሰማለን። ገባ? ጠንቋይ ጋር ሳንሄድ የሳኦል ችግሩ ምንድን ነው? ጠንቋይ ጋር መሄዱ ነው። ጠንቋይ ጋር መሄድ አልነበረበትም። የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። የመጣው ሳሙኤል እውነተኛ ሳሙኤል ነው። ወንድ የሆነ አንዴ ወንድ የሆነ ጀግና የሆነ የመጣው ሳሙኤል ጣዖት ነው፣ መናፍስት ነው፣ ሰይጣን ነው ብሎ የሚናገር ሰው ካለ አጨብጭብለታለሁ። ጀግና የሆነ የመጣው ሳሙኤል የመጣበት መንገድ አይደለም። የመጣው ሳሙኤል እውነተኛ ሳሙኤል አይደለም የሚል ሰው ካለ መጥቶ ይሞግተኝ። ቀጥለው መልካም። ስለዚህ አመጣጡ ልክ አይደለም። ጠንቋይ ቤት መሄድ የለበትም። ቆይ እስቲ በምን ሊያገኘው ይችል ነበር? እስቲ ንገረኝ። ሳኦል ሳሙኤልን በምን ሊያገኘው ይችል ነበር? እስቲ ንገረኝ። ሳኦል ሳሙኤልን አሁን እኔ ባልኩ መንገድ ገባ ፈልጎት ጠንቋይ ጋር ሳይሄድ ምክንያቱም ጠንቋያ የተለየ ከሰውነት የተለየ ማንነት የላትም። ገባ በእስራኤል ዘንድ ንጉሥ የተባሉ ሁሉ ምንድን ናቸው ተብሎ ይታሰባሉ? ካህን ናቸው፣ ነቢይ ናቸው፣ ንጉሥ ናቸው ይባላል። ለምሳሌ ያክል ሳኦል የምን ቅባት ወረደበት ተብሎ ተነግሮልን ነበረ። ምን ነው ሳኦልን የነቢያት ቅባት አገኘው እስከሚባል ድረስ ትንቢትን የተናገረ ሰው ነበረ። ሳኦል ነዋቴ ዘራማ የምትባል ቦታ ላይ ራሱ ሳይቀር ሳኦል ምን ተናግሮ ነበረ? ትንቢት ተናግሮ ነበረ። ስለዚህ ሳኦል ቀጥታ ከእግዚአብሔር ዘንድ ሳሙኤልን ፈልጋለሁ ብሎ ቢለው ይሄ ክስተት ይከሰት ነበረ። ነገር ግን እሱ የሄደበት አንግል ትክክል አይደለም። የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። ወንድሜ ጨርሻለሁ። አመሰግናለሁ። እዚህ ላይ ልጠይቅ። አይ ለምን ትሮጣለህ? አይዞህ የኔንም ማሳብ ቆይ እቺን ብያት ትሄዳለህ። ምንድን ነው የምልህ መሰለህ? እኔ የምጠይቅህ እዚህ ጋር ሰዓታችን አንድ ነው እንደ እኔ የምጠይቅ ምን መሰለህ፣ ሳኦል የማያውቀውን ነገር ነው የነገረው ሳሙኤል ወይስ የሚያውቀውን? የማያውቀውንም ነገር ነግሮታል፣ የሚያውቀውንም ነገር ነግሮታል። ስለዚህ ከሚያውቀው ነው የጀመረው አይደል? የማያውቀውንም ነገር ነግሮታል፣ የሚያውቀውንም ነገር ነግሮታል። ሁለት ነገር ነው የነገረው፣ የማያውቀውንም የሚያውቀውንም። ምክንያቱም አንድ ነገር ለመተንበይ በጣም ቀላል ነው። የቱን መሰለ? የምታውቀውን ቤዝዶን ዩ ካወራው አሁን ደሜ ኦርቶዶክስ ሆኗል ብዬ ካልኩ በኋላ የሆነ የምናገረው ነገር ሊኖር ይችላል። አሁን ለምሳሌ ደሜ ሊጾም ይችላል፣ ሊጸልይ ይችላል፣ እንዲህ ሊያደርግ ይችላል ብዬ መናገር ይችላል። የኦርቶዶክስን ነገር ልትከተል ሳይሆን ከእንደዚህ አይነት አንግል ሳይሆን ሳሙኤል የነገረው ስለምን ቀሰቀስከኝ አለው አይደለ? ለምን ትቀሰቅሰኛለህ? ምክንያቱም አዲስ ነገር ልነግርህ አልችልም አለው። ኤግዛክትሊ ከዚህ በፊት ምን አለ ኢማኑኤል? አዲስ ነገር ልነግርህ አልችልም፣ ከዚህ በፊት ነግሬሃለሁ አለው። ከዛ በኋላ ሳሙኤል ምን አለ? ሳኦል ምን አለ? ፍልስጤማውያን ሊዋጉኝ ነው፣ እያስጨነቁኝ ነው። እኔ ደግሞ በአገሬ ላይ የምጠይቀው ነቢይ የለም፣ ቱሚምና ኡሪምን የምመለከትበት የለም ብሎ ሲለው እግዚአብሔር ከአንተ ላይ መንግስትን ወስዶ ለጎረቤት ለዳዊት ሰጥቶታል አለው። ከዛስ ያልሰማውን ትንቢት ተናገረ። ይህን ነገር ያውቀዋል ወይስ ያልሰማውን ትንቢት ደግሞ ያልሰማውን አልነገርህም አለው። የምታውቀውን ነው አለው አይደል? እንደ አንተ ባልከው ያልሰማውን አልነግርህም አለው።
ያልሰማውን ነገረው። ያልሰማውን ምን ብሎ ነገረው? አዳምጠኛ ባባ ምን ብሎ ነገረው? ያልሰማውን ገባ። አንተ አለው አንተ በፍልስጤማውያን ትወጋለህ አለው። ይህንን አልሰማም። አንድ በፍልስጤማውያን እንደሚወጋ ገባ፣ አልሰማም። አንተ በፍልስጤማውያን ትወጋለህ አለው። ሁለተኛ ደግሞ ያልሰማውን ነገረው። አንተና ልጆች እኔ ወዳለሁበት ምን ትላላችሁ? ትመጣላችሁ አለው። ይህንን አልሰማም። ሳኦል የሳሙኤልን ድምፅ በሰማ ጊዜ ይላል ይህንን ድምፅ በሰማ ጊዜ በቁመቱ ወደቀ፣ ምድር ላይ ወደቀ ይላል። ለምን? እውነተኛ መልእክት ስለሆነ። ምን እሱ የጠበቀው በቃ እኔ ከአንተ ጋር ነኝ፣ እግዚአብሔርን ለምንልሃለሁ፣ ታሸንፋለህ፣ ድል ታደርጋለህ የሚል ነበር የጠበቀው። ነገር ግን ያልሰማውን ሲሰማ ደነገጠ፣ በቁመቱ ወደቀ። ገባ? ስለዚህ ይሄ እውነተኛ ሳሙኤል መሆኑን የሚያሳየው ምንድን ነው? አስቀድሞ የነገረውን ነገረው፣ ቀጥሎ የሚሆነውን ነገር ነገረው። ያ የነገረው ነገር ደግሞ ማለት ነው ወደ ምዕራፍ 29 30 ምናምን አካባቢ ላይ ተከሰተ። ሳሙኤል ምን አለ? ሞተ፣ ወደቀ። እዚህ ምንድን ነው የምናደርገው ማለት ነው? እግዚአብሔርን ቀጥታ ማግኘት የማንችል ከሆነ በጠንቋይ ቤት ሄደን የምንፈልገው እናገኛለን። ማምላኮ ጦይንናት እንዴት አድርጌ ነው ማስረዳው? አረ ማምላኮ የመጣበት መንገድ ትክክል አይደለም። የመጣው ሳሙኤል ግን ልክ ነው። አንድ አጨብጭ ማርያምን ለጭንቅላቴ ጌታ ለማጦስ ፈልጎ ነበረ። ነገ እንገናኛ ባባ፣ ነገ እንገናኛ። ቆይ ሳኦል በእግዚአብሔር ቤት በእግዚአብሔር ፊት መጸለይ ትቶ በጠንቋይ ሄዶ እውነት ተገለጠለት ብሎ መስበክ ግን አይከብድም? አረ አሁንም እየነገርኩ ነው። ሳኦል የሄደበት መንገድ ትክክል አይደለም። ትክክል ካልሆነ ኖ የትም ፍጩን አንተ እያልከኝ ያለው እኮ ደምዬ የሄደበት መንገድ ትክክል አይደለም። የትም የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። የትም ፍጩን ዱቄቱን አምጪው ነው አንተ የምትለው። ማርያም ደከመኝ። ማርያምን ስንት ሰዓት ላይ ቆምኩ መሰለህ? በኢየሱስ ስም 3 ሰዓት ተኩል ላይ ቆም ያለው። የትም ፍጩ ዱቄቱን አምጪው ነው አንተ ጋር ያለው። ነገ እንገናኝ እናወራለን። እሺ ወንድሞቼና እህቶቼ እግዚአብሔር ይመስገን። ይህም በሚመስል እኛ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን ጻድቃን ሰማዕታት መጽሐፍ ቅዱሳዊ ነው። የእነሱ ረድኤትና በረከታቸው እኛ ላይ ሲደርስ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ሁላችሁም በቤታችሁ ስንቶቻችሁ ነው የተደረገላችሁ? ስንቶቻችሁ ማኅፀናችሁ ተዘግቶ ድንግል ማርያም በረድኤቷ በበረከቷ ማኅፀናችሁን ከፍታለች? ስንቶቻችሁ ምስክርነት አላችሁ? ስንቶቻችሁ ስለ በዓታ የምትናገሩ? ስንቶቻችሁ አላችሁ ስለ ልደታ የምትናገሩ? ስለ ሩፋኤል የምትናገሩ? ስለ ራጉኤል የምትናገሩ? ስንት ምስክርነት አለ እናንተ ጋር ማለት ነው። እናንተ ጋር ማርያምን ኦርቶዶክስ በመሆኔ እኮራለሁ። እናቴ ትሙት። ማንም ጀግና በመጽሐፍ ቅዱስ መጥቶ ኦርቶዶክሳዊነቴን ሊያስጥለኝ አይችልም። በጣም እግዚአብሔር አሳድጎኛል። በጣም ዝም በል አንተ፣ ሁሉ በርሶ ሆነ ብሎክ ነው ማድረግ። ምን አገባ? ከእሱ ጋር አታወራ። ምን አገባ? አንተ ህይወቴን ትመራልኛለህ እንደ አንተ ምን አገባ? አሁን ቤተክርስቲያን አልተሳደበ ምን አላለ? ምን አገባ? ቅናተኛ ምን ይመለከታል? እኔ ግን እግዚአብሔር አሳድጎኛል። በዚህ አጋጣሚ ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ማርያምን በስህተት እኛ በሌለንበት ኃጢአተኛ ናችሁ ብለውን ስማችንን አጥፍተውታል። እና አንዳንድ የዋሆች እነዛ ምቀኞቹ ያንሱ፣ ችግር የለውም። የዋሆቹ ግን ፎሎአችሁን መልሱ። ማርያምን ፎሎ ያላደረገኝ ኦርቶዶክሳዊ ለእኔ ኮመንት ሲሰጠኝ በጣም ነው የምናድረው። ፎሎ አሁን እዚህ ጋር ኮመንት ሲሰጥና ግን ፎሎ አላደረገኝም። ፎሎ አድርጉኝ ሁላችሁ፣ ፎሎ አድርጉኝ። 200 300 ሰዎች አንድ ፎሎ አድርጉኝ። ፎሎ ቶሎ በሉስ
ቶሎ ብሎ ፎሎ አድርጉኝ፣ ማርያምን ፎሎ አድርጉኝ። ውሸት ነው። ጸጋ የሚባል ሰውዬ የተሃድሶ አራማጅ ነው። ድብቅ ጦር ነው። የኦርቶዶክስ ተዋሕዶ ጡት ነካሽ ነው። ጡት ነካሽ ዩቱብ ለቃቃሚ ነው። ቤተክርስቲያንን አሰድቦ በዩቱብ ገንዘብ የሚሰበስብ ነው። መረጃ ያለው ማስረጃ ያለው የሚያመጣቸው ነገሮች ውድቅና ፉርሽ ናቸው። እሺ ጋይስ ኦኬ፣ እኔ ወዳችኋለሁ። ለእውነት እስከ መጨረሻ ድረስ እታገላለሁ። እውነት ደግሞ አርነት ያወጣል። እውነት አርነት ያወጣል። በቃ ጀስት